አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሙስሊም እህት ወንድሞቼ፣ አባት እናቶቼ ሁላችሁም በያላችሁበት የአላህ ሰላም በእናንተ ላይ ይስፈን። ሞት እንደሚታወቀው ሞት ሁላችንም ያረጋገጥነው የሆነ ነገር አላህ ሱብሓነሁ ወተዓላ ሆነ ረሱል ሰላም በቁርአንና በሐዲስ ያረጋገጡልን የሆነ ነገር ሁላችንም ደግሞ ያመንበት የሆነ ነገር ነው። ዋናው ቁም ነገር ግን ከሞት በኋላ ላለው ህይወታችን ምን ሰርተናል? ከሞት በኋላ ላለው ህይወት አላህ ሱብሓነሁ ወተዓላ ዘንዳ በዚህ አቋማችን በዚህ ሁኔታችን ብንቀርብ አላህ ሱብሓነሁ ወተዓላ ዘንዳ ለመቆም በቂ ነን ወይ? ብቁ ነን ወይ? ለዛ ዝግጅት አድርገናል ወይ? በዚህ ሰዓት እንደሚታወቀው ድንገተኛ ሞት የበዛበት ዘመን ነው። ረሱል ሰላም እንደነገሩ ማለት ነው። ድንገተኛ ሞት ምንድነው ያሉት ረሱል ሰላም ከየውመል ቂያማ ምልክቶች አንዱ ቢሆንም ድንገተኛ ሞት ወንጀለኛን የሆነ አካል ወይም ደግሞ የሚያምጽን የሆነ አካል በጸጸት መያዝ ነው ብለው ረሱል ሰላም ድንገተኛ ነው። ስለዚህ ከሞት በኋላ ላለው ህይወታችን ካሁኑኑ የሆነ ነገር መሰነቅ ይኖርብናል። አላህ ሱብሓነሁ ወተዓላ በፈቀደልን ያክል ስለ ሞት ከቁርአንም ሆነ ከሐዲስ አንዳንድ ነገሮችን እንተዋወሳለን ማለት ነው። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ማለት ነው ሱረቱል ኢምራን ላይ ምን ይለናል? ኩሉ ነፍሲን ዛኢቀቱል መውት ወኢነማ ትወፈውነ ኡጁረኩም የውመል ቂያመህ ፈመን ዙሕዚሐ ዐኒን ናሪ ወኡድኺለል ጀነተ ፈቀድ ፋዝ ወመል ሐያቱ ዱንያ ኢላ መታዑል ጉሩር ይለናል አላህ ሱብሓነሁ ወተዓላ። ነፍስ ሁሉ ሞትን ቀማሽ ናት። ነፍስ የተባለች ሁሉ ሞትን ቀማሽ ናት። ሞትን ማይቀምስ የለም። የሥራችሁንም ውጤት ማለት ነው የምትሞሉት በትንሣኤ ቀን ብቻ ነው ይለናል አላህ ሱብሓነሁ ወተዓላ። ከእሳት የራቀና ጀነትን የገባ ሰው በእርግጥ ትልቅ እንድል አገኘ። ይቺ ዱንያ ማለት ነው የመታለያና የመጠቃቀሚያ እንጂ ሌላ አይደለችም ይለናል አላህ ሱብሓነሁ ወተዓላ። በተመሳሳይ ሱረቱል ጁሙዓ ላይ አላህ ሱብሓነሁ ወተዓላ ምን ይለናል? ቁል ኢነል መውተ አለዚ ተፊሩነ ሚንሁ ፈኢነሁ ሙላቂኩም ሱመ ትረዱነ ኢላ ዓሊሚል ገይቢ ወሸሃደህ ፈዩነቢኡኩም ቢማ ኩንቱም ተዕመሉን ይለናል። በላቸው አንተ ሙሐመድ ወይ ያ እርሱ የምትሻሹት ሞት እርሱ በእርግጥ ይገናኛችኋል በላቸው። ከዚያም ሩቁንና ቅርቡን ሁሉ ወደሚያውቀው ጌታችሁ ወደ አላህ ሱብሓነሁ ወተዓላ ትመለሳላችሁ በላቸው። ትሰሩት የነበራችሁትንም ሁሉ ጥሩንም ሆነ መጥፎውን ይነገራችኋል በላቸው አንተ ሙሐመድ ወይ ይላል አላህ ሱብሓነሁ ወተዓላ። በተመሳሳይ ሱረቱል ቃፍ ላይም ምን ይለናል? ወጃአት ሰክረቱል መውት ቢልሐቅ ዛሊከ ማ ኩንተ ሚንሁ ተሒድ ይላል አላህ ሱብሓነሁ ወተዓላ። የሞት ስካር ያ ነፍስ የምትወጣበት አስቸጋሪ ወቅት በእውነት መጣች ይላል አላህ ሱብሓነሁ ወተዓላ። ለዛ ማከል ማለት ነው ለሰውየው ምን ይባላል? ይህ ያ ትሸሸውና ትፈራ የነበረው እውነት ነው ይባላል፣ ተጋፈጥ ይባላል ማለት ነው። ሱረቱ ኒሳ ላይ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አይነማ ተኩኑ ዩድሪኩሙል መውት ወለው ኩንቱም ፊ ቡሩጅ ሙሸየደ ይላል አላህ ሱብሓነሁ ወተዓላ። ሱብሓነላህ የትም ስፍራ ብትሆኑ ማለት ነው ሞት ያገኛችኋል። ምንም እንኳ በጣም በጠነከሩና በረዘሙ ግንቦች ምሽጎች ውስጥ እንኳን ብትሆኑ ማለት ነው ወደ እናንተ ከመምጣት ሞት አይታቀብም ይላል አላህ ሱብሓነሁ ወተዓላ። ስለዚህ ለሞት ዝግጅት አድርጉ ተብሎ እየተነገረን ነው ማለት ነው። ሱረቱል ሙናፊቁን ላይ አላህ ሱብሓነሁ ወተዓላ ምንድነው የሚለው? ወአንፊቁ ሚማ ረዘቅናኩም ሚን ቀብሊ አን የእቲየ አሐደኩሙል መውት ፈየቁለ ረቢ ለውላ አኸርተኒ ኢላ አጀሊን ቀሪቢን ፈአሰደቀ ወአኩን ሚነ ሳሊሒን ይለናል አላህ ሱብሓነሁ ወተዓላ። ከሰጠናችሁ ሲሳይ ከሰጠናችሁ ሀብት ማለት ነው ለግሱ ይላል አላህ ሱብሓነሁ ወተዓላ። ከእናንተ ወደ አንዱ ሞት ሳይመጣና ጌታዬ ሆይ ለጥቂት ሰከንዶች ማለት ነው ብታቆየኝና በመጸውት ሰደቃ ብሰጥ ከመልካም ሰዎችም ብሆን ኖሮ ሳይል በፊት ከሰጠናችሁ ሲሳይ አውጡ ለግሱ ይለናል አላህ ሱብሓነሁ ወተዓላ። እንዲሁም በሌላ ቦታ ላይ በተከበረው ቃሉ ምን ይላል? ወለን ዩአኺረ አላህ ነፍሰን ኢዛ ጃአ አጀሉሃ ወላሁ ኸቢሩን ቢማ ተዕመሉን ይለናል። አላህ ማንኛይቱንም ነፍስ ማለት ነው ቀጠሮዋ በመጣ ጊዜ በፍጹም አያቆያትም። አላህም በምትሰሩት ሁሉ ውስጥ አዋቂ ነው ይለናል። ለዚህም ነው ረሱል ሰለላሁ ያሉት ሞትን ጥፍጥና ቆራጭ ብለው የጠሯት ማለት ነው። ረሱል ሰለላሁ ምን ይላሉ? ሰሒህ በሆነ ሐዲታቸው ላይ አክሲሩ ዚክረ ሀዝሚል ለዛት ይላሉ። ጥፍጥና ቆራጭ የሆነችው ሞት ማስታወስን አብዙ ይላሉ ረሱል ሰለላሁ። ሞትን ምን ብለው ጠሯት? ጥፍጥና ቆራጭ ብለው ጠሯት። ያም ማለት ሞት ከስንት ነገር ነው የምትለያየን።
ቤተሰብ ያለው ከቤተሰቡ፣ ከሚስት፣ ከልጆች በለንዳው ስንት ዓመት የተለፋለት ዱንያ ለቆ ነው ሰው ወደ አኺራ የሚሄደው ማለት ነው። ስለዚህ ሞት ከስንት ነገር ከስንት ዱንያዊ ጥፍጥና ትለያየናለች። ስለዚህ ሞትን ማስታወስን ጥፍጥና ቁረጭ የሆነችው ሞት ማስታወስን አብዙ። ያንን ባስታወሳችሁ ቁጥር ኢባዳ ላይ ትጠናከራላችሁ። ከተለያዩ ገፍላዎች፣ ከተለያዩ ፊስቆች፣ ከተለያዩ አመጾች ማለት ነው ትወጣላችሁ እያሉ ነው ማለት ነው ረሱል ሰለላሁ ዐለይሂ ወሰለም። በሌላም ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው የሚሉት? ኩን ፊ ዱንያ ከአነከ ገሪቡን አው ዓቢሩ ሰቢል ኢላ ረሱል ሰለላሁ ዐለይሂ ወሰለም። ዱንያ ላይ ስትኖር ማለት ነው እዚህ ዓለም ላይ ስትኖር ልክ እንደ እንግዳ ወይም ደግሞ መንገዱን እንደሚሻገር መንገደኛ ሆኖ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም። እንደሚታወቀው አንድ እንግዳ በእንግድነት አንድ ቤት ሄዶ ማለት ነው እዛ ቤት ላይ ልኖር አይልም። ቤቱ ተመችቶኛል እዚህ ልኖር አይልም። ምክንያቱም እንግድነት ነው የሄደው። መንገደኛም ቢሆን እንደዛው መንገዱ ለመሻገሪያነት ይጠቀመዋል እንጂ እዛ ላይ ልኖርበት አይልም። ስለዚህ ዱንያ ላይ ስንኖር እንደምንድን ነው መኖር ያለብን ማለት ነው? ልክ እንደ እንግዳ ወይም ደግሞ መንገዱን እንደሚሻገር መንገደኛ ነው መሆን ያለብን ማለት ነው። እንዲሁ ደግሞ በሌላ ቦታ ላይ አንድ የሚገርም ሐዲስ አለ። ያ ማለት ሰዎችን ጥሩ ነገር ላይ የሚያነሳሳ ሐዲስ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ይላሉ ኢዛ ማተ አልኢንሳኑ እንቀጠዐ ዐንሁ ዐመሉሁ ኢላ ሚን ሰላት። አንድ ሰው በሚሞት ጊዜ ማለት ነው ስራዎች በአጠቃላይ ይቋረጣሉ ሶስት ነገሮች ሲቀሩ ይሉናል ረሱል ሰለላሁ ዐለይሂ ወሰለም። አንደኛ ሰደቀቱል ጃሪያ ነው፣ ቀጣይነት ያለው ሰደቃ። ለምሳሌ መስጂድ ማሰራት ሊሆን ይችላል፣ ለሰዎች ውሃ ማስወጣት ሊሆን ይችላል። እነዛ ሰዎች በተጠቀሙበት ልክ ማለት ነው አጅር እያገኘን ነው የምንሄደው። ብንሞት እንኳን ያ ስራችን አይቋረጥብንም ማለት ነው። ሁለተኛው ምንድነው? አው ዒልሚን ዩንተፈዑ ቢህ፣ ሰዎች የሚጠቀሙበትን እውቀት ትቶ ያለፈ አካል። አንድ ሰውን አስተምረህ አንድ ሰውን የሆነ ነገር አስተምረህ ያ ሰው በሰራበት ቁጥር ያ ሰው ሌሎችን ባስተማረበት ቁጥር ያንተ አጅር የማይቋረጥ ይሆናል ማለት ነው። ለሰዎች ጠቃሚ እውቀትን ጥሎ ማለት። ሶስተኛው ምንድነው ያሉት? አው ወለዲን ሷሊህ የድዑ ለህ፣ ወይም ደግሞ ጥሩ ልጅ የወለደ ጥሩ ልጅ ያለው ለሱ ዱዓ የሚያደርግለት ልጅ ጥሎ ያለፈ የሆነ አካል ከሆነ የሚቀጥል የሱ ስራ አይቋረጥም። መልካም ልጅ ከወለደ ለሱ ብሎ ለአባቴ ለእናቴ እያለ ሰደቃ ይሰጣል። ያ ሰውዬ አጅር የሚያገኝ ይሆናል ማለት ነው፣ በዛ ልጁ አማካኝነት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሌላም ቦታ ላይ ምን ይሉናል? አልከይሱ መን ዳነ ነፍሰሁ ወዐሚለ ሊማ በዕደል መውት። ጮሌ ብሎ ማለት አራዳ ብሎ ማለት ነው። መልካም ሰው ብልህ ሰው ብሎ ማለት ከሞት በኋላ ላለው ህይወቱ የሰራና እዚህ ዱንያ ላይ ያለ ነፍሱን የተሳሰበ ነፍሱን ስሜቱን ማለት ነው የገታ ነው ይሉናል ረሱል ሰለላሁ ዐለይሂ ወሰለም። በተቃራኒው ደግሞ ወለዓጂዙ መን አትበዐ ነፍሰሁ ሀዋሃ ወተመና ዐለላሂ ልአማን ይላሉ። ደካማ ብሎ ማለት ደግሞ ምን አይነት ሰው ነው ይሉናል? መን አትበዐ ነፍሰሁ ሀዋሃ ወተመና ዐለላሂ ልአማን። ነፍሱ ማለት ነው ስሜቱ ወዳዘዘችው ስሜቱ ወደ መራችው ብቻ የሚሄድና ወተመና ዐለላሂ ልአማኒ በአላህ ሱብሓነሁ ወተዓላ ላይ ማለት ነው ከንቱ የሆነ ምኞትን የሚመኝ አካል እዚህ ማይሆን ስራ እየሰራ ዱንያ ላይ አላህ ሱብሓነሁ ወተዓላ የሚያስቆጣ ረሱል ሰለላሁ ዐለይሂ ወሰለም የሚያስቆጣ ስራ እየሰራ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ያላዘዙበትን ስራ እየሰራ ማለት ነው። አላህ ሱብሓነሁ ወተዓላ ጀነቱን ፈረስ ሊያስርበት ነው ወይ የመሳሰሉ የተለያዩ ማይሆኑ ከንቱ ምኞቶችን የሚመኝ አካል ነው ደካማ አካል ብሎ ማለት ነው ይሉናል ማለት ነው ረሱል ሰለላሁ ዐለይሂ ወሰለም። እንዲሁም ቀብርንም እንድንጎበኝ አዘውናል ረሱል ሰለላሁ ዐለይሂ ወሰለም። ምን በማለት ዙሩል ቁቡር ፈኢንሃ ትዘክሩኩሙል አኺራ አሉ ረሱል ሰለላሁ ዐለይሂ ወሰለም። ቀብሮቹን ጎብኙ፣ ምክንያቱም ቀብሩን መጎብኘታችሁ ማለት ነው አኺራን ያስታውሳችኋልና ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ቀብርም በጎበኘን ቁጥር አኺራን እናስታውሳለን። እነዚህ ሰዎች ትላንት የት ነበሩ? ዛሬ የት ናቸው? ትላንት ምን እየሰሩ ነበር? ዛሬ ምን እየሆኑ ነው? እዚህ ውስጥ ምን እየገጠማቸው ነው ብለን ለአኺራ እንድንዘጋጅ ያደርገናል ማለት ነው ቀብርን መዘየራችን በራሱ።